ሰላም እንዴት ናችሁ? ውድ ፋሚሊያንስ ዛሬ በአዲስ ሀሳብ ወይም የመጣሁት ይህ ሀሳብ ምንድነው? በፋሽን ኢንዱስትሪ ብዙ ጊዜ ሰዎች ፓተርን ሜኪንግ ሲስተምን አንደርስታንድ ለማድረግ ብዙ ጊዜ ይፈጅባቸዋል ወይም ያስቸግራል ብዬ አስባለሁኝ። በዚህም በእኛም በዋን ኦፍ ፋሽን ዲዛይን ማሰልጠኛ ተቋም ውስጥ ብዙ ሰው ፓተርን መስራት ነው የሚከብደው ማለት ነው። ይሄ ማለት ምንድነው? ለምን ቀለል ባለ መንገድ ብንሰራው ፓተርንን ቀለል ባለ መንገድ ከሰራ ነው ቶሎ ይገባቸዋል ወይም አንደርስታንዲንጋችን ይጨምራል ማለት ነው። ስለዚህ እኛም ወይም እኔም ያሰብኩት አሁን ምንድነው ሁሉንም የፓተርን ሜኪንግ ሲስተሞችን ወይም የሳይንሱን በጣም ቀላል በሆነ መንገድ ለእናንተ በዚህ በኦንላይን ለማምጣት ነው የፈለኩት እና ከእናንተ የምፈልገው ምንድነው መስማት ብቻ ነው፣ እንድትሰሙኝ ብቻ ነው ፈልገው ማለት ነው። እና ትንሽዬ ኮፒ ሊንክ እንድታረጉልኝ እፈልጋለሁ፣ ሼር እንድታረጉልኝ እፈልጋለሁ። ምክንያቱም እንደናንተ ማወቅና መማር የሚፈልጉ ሰዎች አሉ፣ ፓተርን መስራት የሚከብዳቸው ሰዎች አሉ። ሶ እናንተ ፈቃደኛ መሆናችሁን የማውቀው በምንድነው ይህንን ቪዲዮ ለብዙ ሰዎች ሼር እንድታረጉልኝና ኮፒ ሊንክ እንድታረጉልኝ በአክብሮት እጠይቃለሁኝ። በሚቀጥለው በሁለተኛ ላይ በምሰራው ቪዲዮ የመጀመሪያውን ቤዚክ ፓተርን ሜኪንግ ፕሪንሲፕሉን ነው ይዤላችሁ መጣው ማለት ነው። እንዲሁም በሰፊው ደግሞ ከፈለጋችሁ በዋን ኦፍ ፋሽን ዲዛይን ማሰልጠኛ የዩቲዩብ ቻናል ላይ ነው ያለው፣ እዛ ላይ መከታተል ትችላላችሁ። እዚህ ላይ ደግሞ በቲክቶክ በፓርት እያደረኩኝ አቀርብላችኋለሁ ማለት ነው። ተከታተሉኝ።